እስኪ ዛሬ ስለ ጀሃነም እናውራ። የጀሃነም ምንነት ለማስታወስና ለመግለጽ እንሞክር። ምናልባት የተወሰኑ ነፍሶች ይገሰጹ ይሆናል፣ ከወንጀላቸው ይታቀቡ ይሆናል፣ ከእንቅልፋቸው ይነቁ ይሆናል። አድማጩም ተናጋሩም ይገሰጹ ይጠቀሙ ይሆናል። አላህ ከሱ አይጠብቀን። አብዛኛው ሰው ባህሩ የተበላሸ ነው። ከአላህ ጋር ያለው አደብ በጣም የተበላሸ ነው። ለአላህ ያለው ክብር በጣም የወረደ ነው። ወንጀሎች እየተስፋፉ ነው። መጥፎ ነገሮች እየተስፋፉ ነው። እንደፈለገ በቀላል አብዛኛው ሰው ሪባን እየበላ ነው። ዝሙት ላይ እየተዘናጋ ነው። ዝሙት ላይ ባይወድቁም የዝሙት መግቢያዎች ላይ አብዛኛው ቸለተኛ የሆነ ነው። ሰላት ላይ ተዘናጋ ነው። አብዛኛው ደግሞ ሰላተል ጀማዓ እየተወ ነው። መዲና ላይ የሚያሾፉት እየበዙ ናቸው። ቁርአንን እየተዘናጋ ነው ሰው። አብዛኛው ሰው ቁርአንን እየተወ እየራቀ ነው። ይሄ ሁሉ እሳትን ስለረሱ ነው። አመፀኞች ሁሉ መሰብሰቢያ የሆነችውን፣ እንቢተኞች ሁሉ መካ እስር ቤት የሆነችውን፣ በአላህና በዲኑ የሚያፈነግጡ ሁሉ ስርዓት ማስያዣ የሆነችውን እሳትን አብዛኛው ሰው እየረሳ ነው። አላህ ምን ይላል? አዑዙ ቢላሂ ሚነ ሸይጣኒ ረጂም ኢነ ጀሀነመ ለመውዒዱሁም አጅመዒን። ጀሀነም የእንቢተኞችና የከሃዲዎች የአፈንጋጮች ሁሉ መሰብሰቢያ ናት፣ መገናኛ ስፍራ ናት ይላል አላህ ሱብሓነሁ ወተዓላ። እሷም 7 በሮች አሏት። ከአንዱ ቢያመልጥ ከሌላኛው አያመልጥም። አላህን ያስቀየመ ነብዩ ሰለላሁ ዐለይሂ ወሰለም እሳት ወደ አላህ ስሞታ አቀረበ ይችላሉ። ግማሼን በላ ያኒ እርስ በርሴ እየተባላሁ ነው። ልብላ ና አንተን ያስቀየሙ ሰዎች አምጣልኝና ላሰቃያቸው፣ ይሄ ካልሆነ ግን እርስ በርሴ እየተባላሁ ነው ብሏል አላህ ሱብሓነሁ ወተዓላ። ስሞታ አቀረበች። አላህም ታገሺ ሞላሻለሁ ብሎ ቃል ገባላት። አላህን እንፍራ። ራሳችንን ምንነታችንን እንገምግም። የጀሃነም ማሟያ እንዳንሆን እንዝጋ። ጀሃነም ውስጥ ሲደፉ የጀሃነም በሮች ሲዘጉ መውጣትም አይችልም ማምለጥም አይችልም። አላህን ያስቀየመ አላህ ምን ይላል? ጀሃነም እነሱ ላይ የተዘጋች ነው፣ የተደፈነች ነው። እንፋሎት ሁሉ ወደ ላይ መውጣት አይችልም። ተመልሶ እየገባ ይቀቅላቸዋል። ሸሽተው መውጣት አይችሉም። እዛ ላይ ደግሞ መሰሶች አሉ። መሰሶች ላይ ይታሰራሉም ከላይ ይዘጋባቸዋል። አላህ ሱብሓነሁ ወተዓላ ቀልብ ሰጥቷቸው ከሚገሰጹ አላህ ያደርገን። ገብተው ጀሃነም ላይ ተዘግቶባቸው ታስረው ስቃዩን መቅመስ ሲጀምሩ መውጣትን ይሞክራሉ፣ ማምለጥን ይሞክራሉ። ጨካኝ የሆኑ መላእክቶች በዛም በዚህ እየመጡ በመዶሻ አናታቸውን ይሏቸዋል። ቃል አላሁ ተዓላ አላህ ሱብሓነሁ ወተዓላ እነዚያ ያፈነገጡ ያመፁ እንዲህ ያሉማ ፈማእዋሁም ናር የነሱ መመለሻቸውና መጨረሻቸው እሳት ናት ይላል። መውጣትን በሞከሩ ቁጥር ጨካኝ የሆኑ መላእክቶች ይመጡና ተመለሱ ወደ ጀሃነም ወደ እሳት ይሏቸዋል። ሁሉም ጀሃነምን ያያታል፣ ሁሉም ይሰማታል። እስኪ አንተ የአላህ ባሪያ፣ አንቺ የአላህ ባሪያ እስኪ አስተንትኑ። ሰዎች በተሰበሰቡበት ጭንቁና መከራው ድካ በደረሰበት ሰዎች መሸሻ ባጡበት ፀሐይ አናት ላይ ለማረፍ ጥቂት የቀራት ሆና ሳለ ሰው ልጆች በላባቸው ተጥለቅልቀው አላህ ሱብሓነሁ ወተዓላ አንድ ትእዛዝን ያስተላልፋል። አንድ ጥያቄን ወይም ደግሞ አንድ ትእዛዝን መላእክቶችን ያዛቸዋል። አብዱላህ ኢብኑ መስዑድ ምን ይላል? ረሱሉ ሰለላሁ ዐለይሂ ወሰለም የሚከተለውን እንዳስተማሩን እንዳስተላለፉልን ሲገልጽ አላህ ሱብሓነሁ ወተዓላ ጀሃነም እንድትመጣ ያዛል። ረሱሉ ሰለላሁ ዐለይሂ ወሰለም አላህ ጀሃነም እንድትመጣ ያዛል። ትመጣለች። በምን መልኩ ነው የምትመጣው? በአንድ ምድጃ አይደለም የምትመጣው። አንድ መላእክት አይደለም ይዟት የሚመጣው፣ ወይም ደግሞ አንድ ክብሪት አይደለም የሚመጣው። ላ ወላሂ ጀሃነም ትልቋ ጀሃነም ትመጣለች 1000 ሰንሰለት ተደርጎባት። 1000 ሰንሰለቱ ላይ እያንዳንዱ አንድ ሰንሰለት ላይ 70 ሺህ መላእክት ጎትቶ ይዟት ትመጣለች። ላ ኢላሃ ኢላላህ። ለምን ለው ቱሪከት ለአተት አላ በርህም ወፋጅርህም። ጀሃነም ዝም ብትባልና እንደዚሁ በቀላሉ እየተነዳች ብትመጣ ወይም ደግሞ ሰዎች ወደሷ ቢሄዱ እስኪመጡ አትታገስም፣ ወይም ደግሞ ዝም ብትባል በቀላሉ ተመርጦ እስኪሰጣት አትጠብቅም። ጥሩውንም መጥፎውንም ከመቆጣቷና አላህን ያስቀየሙ ሰዎች ስታይ ከመናደዷ መተነሳ ሁሉንም ሰው ልትጎርስ ትደርሳለችና በ70 ሺህ ሰንሰለት እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ወጥሮ ይዛታል። ይህኔ ምን ትሆን ይሆን? ፍርሃት በዋጠህ ሰዓት፣ ላብህ ባጥለቀለቀህ ሰዓት፣
ምድር በተንቀጠቀጠች ጊዜ ወንጀለኞችን በመታይበት ሰዓት ጀሃነም ትጮኻለች ታናፋለች ጩኸቷንም ሲሰሙ ዋጉዳችን ይላሉ ማምለጥም ይሞክራሉ ግና አይችሉም ጠበብ ያለ ቦታ ጭንቅና መከራ የበዛበት ቦታ ላይ ሲጣሉና ሲወሸቁ دعوا هنالك ثبورا ዋጉዴ ፈላ ዋስቃዬ ዋመከራ ይላሉ إنهم يقولون لا تدعوا اليوم ثبورا واحدا عندي بيتشا قدي فلا عندي بيتشا وين يتبلوا معات كذي وين يبلوا ما إنما يسمعهم زاري يقولون جهنم من بأيناتشوا يعتشوال يا يوتال لنا عند متو أمسيكر ستتقصى عندي تيواتال فمن ملكو يملكتوا أتال من يأكل إذا نقتالو إني كلهم سوى قلبته هدو يمبركتال بدلن يوتشنا عندي بايوش أمس أنيوش قفنيوش የክሳራ የውርደት ሰዓታቸው እንደደረሰ ያውቃሉ መመለሻቸው እንደተበላሸ ያውቃሉ ይህንን ይባላሉ انطلقوا الى ذل ذي ثلاث شعب ሂዱ ወደ ጀሃነም ሂዱ ወደ ጥላ ولكن ይሄ ጥላ ከስቃይ ከመከራ የሚጠለይ ጥላ ሳይሆን የጀሃነም ቅርንጫፎች የጀሃነም ቃንቂዎች የሚያሰቃዩበትና የእሳት ጥላ የጀሃነም እሳት ጥላ ጭስ ወይም ደግሞ የጀሃነም እሳት ጭሱ ጥላም የሆነበት በስቃይ የተሞላ ወደ ሆነ ጥግ ሄዱ ይባላሉ والله ጀሃነምን ሲያይ ሁሉም ይቆጫል ጀሃነምን ሲያይ ሁሉም ይቆጫል መቆጨት ግን ምንም አይጠቅምም ሁሉም ይቅርታ ይጠይቃል ምንም አይነት ይቅርታ አይጠቅምም ይኔ ሁሉም ይቆጫሉ በተለይ ወንጀል የሰሩትን ወንጀል ባልሰሩት ይመኛሉ እንደውም ይቆጫሉ ምን ነው መልካም ስራ በሰራን ይላሉ ምን ነው ጥሩ ስራዎችን በብዛት በሰራን ይላሉ